በቅጂና ተዛማጅ መብቶች አዋጅ ማስፈጸሚያ መላዎች ላይ ምክክር እየተደረገ ነው የሚለውን ወሬ ከመሰረት በዙ እንስማ። በቅርቡ የህዝብ ተወካዮች ምክር ቤት ያጸደቀው የቅጂና ተዛማጅ መብቶች አዋጅን በተመለከተ በረቀቀው ፖሊሲና ስትራቴጂ ላይ የመጨረሻው ዙር ምክክር እየተደረገ ነው። የዓለም የአእምሮአዊ ንብረት ድርጅት ዛሬ በአፍሪካ ኢኮኖሚ ኮሚሽን አዳራሽ ኢትዮጵያ ልትሰራበት ባዘጋጀችው ረቂቅ ፖሊሲና ስትራቴጂ ላይ ጉዳዩ የሚያሳስባቸው ተገኝተው እየመከሩ ነው። ከኢትዮጵያ የአእምሮአዊ ንብረት ጽፈት ቤትና ከኢትዮጵያ መንግስት ጋር በህብረት በተዘጋጀው የረቂቅ ፖሊሲና ስትራቴጂ ላይ አቶ ጌታቸው መንግስቱ የጽፈት ቤቱ ነገረፈጅና የህግ አማካሪ የጥናት ወረቀት አቅርበዋል። በጥናት ወረቀታቸው ላይ ይህ ረቂቅ ፖሊሲና ስትራቴጂ አሁን የኪነ ጥበብ ባለሙያዎችን እያስቸገረ ባለው የህገ ወጥ ቅጂ ስራ ላይ እንዴት መከላከል እንደሚገባ፣ ይህን የሚያስተዳድር የጋራ ቡድን እንዴት እንደሚመሰረት፣ ኢትዮጵያ ከሌሎች የዓለም ሀገሮች ጋር በፈጠራ ስራዎች ላይ ግንኙነቷ ምን መምሰል እንዳለበት የሚናገር ነው። ኢትዮጵያ በዚህ ዘርፍ ማግኘት ስለሚጠበቅባት ጥቅሞችና ሌሎች ዘርዘር ያሉ የፖሊሲ ሐሳቦችን ባለሙያው አቅርበዋል። ዛሬና ነገ በሚደረገው የአእምሮአዊ ንብረት ጥበቃን የሚመራው ፖሊሲና ስትራቴጂዎች ላይ የተለያዩ የጥናት ወረቀቶች እንደሚቀርቡ የወጣው ፕሮግራም ያሳያል።